ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ እህትና ወንድሞቻችን እንግዲህ በጠየቅናችሁ መሰረት አንዳንድ ወንድሞቻችን ከጓደኛ ሸር እያደረጋችሁ ግልጽ ያልሆነላችሁ አለ ቦታውን አሳዩን እያላችሁ ጠይቁን ይበራችሁ አላችሁ። ይሄው እንግዲህ ቦታው ለማድረግ የታሰበው የሚተኙበት ሊሾ ነው። ከሊሾ ላይ ቀጣ ምንጣፍ ነው ያለና ፍራሽ ነገር የለም። ይሄ ደግሞ እየቀዘቀዘ ነው የሚሄድ በባህሪው ሲሚንቶ እየቀዘቀዘ የሚሄድ ከዛ አንፃር የሆነ ነገር በሽታ ሊያስከትልባቸው ይችላልና በተቻለ መጠን ፍራሽ ለማድረግ አስበናል የሚል ነው እና ከዚህ ደግሞ አስቸጋሪ ነው። ቅዝቃዜው እየቆየ ጨምሮ የሚሄድ ምናልባት አፋር እንኳን ቢሆን ቅዝቃዜው ያን ያህል ሊሆን ይችላል ከሚያስከትለው ጉዳት አንፃር ማለት ነው። እንግዲህ የምታዩት ነገር እንግዲህ በካርቶን አንጥፈው እየተኛ ያለ ምንም የተመቻቸ ነገር የለም። በመኝታ ዙሪያ ያለው ነገር ይሄን ይመስላል። እንግዲህ ወንድሞቻችን ባሰቡት መሰረት ከአቅማቸው አንፃር ማሟላት አልቻሉም። እዚህ ያሉት የወጣቶች ጉዳይ ማለት ነው። ሌላ ፕሮጀክት ቢኖራቸውም ወደ ትልቆች ማሻገር አልቻሉም። ከጊዜያዊ አንፃር ግን ወንድሞቻችን እየተጎዱ ነው። ከዛ የሆነ ነገር ማሻሻል ብቻ እንኳን ለጊዜው እየተጎዱ ነው ያሉት እና ይሄንን ያያችሁት ምንጣፉ ይሄን ይመስላል። ምንም ነገር የተመቻቸ ነገር የለም። ምናልባት እንኳን ግልጽ ያልሆነላችሁ ካላችሁ አንድ ቀን ሊሾ ላይ አንጥፋችሁ ሞክራችሁ ብታዩት ቅዝቃዜውን እንቅልፍ ላይ ወስዳችሁ ይችላል። ይሄን ይመስላል ያለው ነገር። ወንድሞቻችን የጠየቀን አሳዩን ያላችሁ ግልጽ አሁን ያላችሁ ማለት ነው። ለመረጃ ሆነ ያላችሁ ብዛቱን ቃል ያመስጥሩ። ይሄ እንግዲህ የፍኖተ ሰላም ያው ሙታሊሞችን በተመለከተ ጉዳዩን ያው ሙታሊሞች የመኝታ ቦታቸው አመች ስላልነበረ ተደራሽነት ባለው ሁኔታ እያንዳንዳቸው የነበሩበት ሁኔታ ያው እንደምታዩት በተለያየ በሸራ በተለያዩ መዳበሪያዎች ተጠድበው ካርቶን ላይ ነው እየተኙ ያሉት። ይህንን ደግሞ ለተደራሽነት ፍራሽ የክላሳቸው አስገብተን ለማስጠቀም የተወሰነ በወጣቶች ተነሳሽነት ተጀምሮ ስለቆመ አሁን በዚህ በኩል ቦታውን አሳዩን እንወቅ እንየው በማለት ጥያቄ ላቀረባችሁ እህት ወንድሞች ያው እንደምታዩት በቪዲዮ እያስቀመጥን ያለን ደረሶችም ሆነ ያው ኡስታዞች እዚሁ ጋር ቆመው እያያችኋቸው ነው። ስለዚህ በኡስታዞች በኩል ደግሞ የደረሰውን ብዛትና የጀመርነውን አቅም ደረጃ ያው እዚሁ ላይ ለመግለጽ ምናልባት እኛ ገና ጅምር ላይ ነን። ቢያንስ ከ10 በላይ እንትኖችን ፍራሾችን አዘጋጅተናል። እነዚህ ግን አሁን ለመስጠት አስቸጋሪ ስለሆነብን የደረሰው መጠን ብዛት ስላለው አሁን ልታግዙን የምትፈልጉ እህት ወንድሞች በዚህ ላይ እርዳታ እንድታደርጉልንና ተደራሽነታችሁን የድርሻችሁን እንድትወጡ እንላለን። ያው ኡስታዝ ያላቸውን ሀሳብ ሊያቀርቡልን ያው ጋብዛለሁ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ እኛ ያው ሲጀመር በምስራቅ ወለጋ በኪሎም ወረዳ ነበር ያለነው። በወቅታዊ ጉዳይ ተፈናቅለን ቤትም ሆነ መስጂዳችን ሳንዘጋ ኪታባችን ሳንይዝ ያው ዝም ብለን ወጣን። አልሐምዱሊላህ በህይወት የተጎዳ ከደረሰም ከበተሰም የለም። በዲና ወጣን። አልሐምዱሊላህ አላህ የተመሰገነ ይሁን። እናም በዛ ላይ እንግዲህ ብዙ ሙተዓሊም ቢያንስ እዛ ያለን ወደ 300 ደረሳ ነበር ያለው ከሙቂም ከሙሳፊርም ሆኖ ማለት ነው። ያ በየሀገሩ ተበተነ። ግን አንለይም ብለው እዛው እንግዲህ እስከመጨረሻው እናያለን ብለው ስንመጣ ወደ 30 ምናምን ደረሶች አብረው ይመጡ ባባይ መጣን። አልሐምዱሊላህ ወደ ቢቸና የተወሰነ ጊዜ ተቀመጥን። አሁን ደግሞ ወደዚህ አላህ ርዚቃችን ስንመጣ ይችን ክላስ ሰሩልን ማለት ነው። ሙተዓሊሞችም እንደገና ቁጥራቸውም እየጨመረ በፊት ደግሞ ቅድሚያ በዚህ ወደዚህ ወደ ነህው የመጡ ነበሩ። እነሱ መጣው ደግሞ እኛ ጋር የተወሰነ ተጨመሩ እና በዚህ እንደመጣን ማሻአላህ ያው ደረሶቹን ተቀበሉልን። በርዚቃቸው በኩል ነበር እኛ እያሰብን ያለን። አልሐምዱሊላህ በርዚቃቸው በኩል ሀገሩ ጀማዓው በጥሩ ሁኔታ ቀሪያ እያሉ እየተሰጡ ጀማዓው ጥሩ አድርጎ ይዞልናል። ግን ይችን አንድ ወንድም ለማደሪያና ለመብሊያ ብሎ ሰር አዘጋጀላቸውና ይነጠፋል እንደተባለ በዚሁ በወቅታዊ ጉዳይ እሱም ወደ አዲስ አበባ ገባ። በዛው ዝም ብሎ ነገሩ ቀረ ማለት ነው። ያው አሁን ጓዛቸውም እንደምታዩት እንደዚህ ነው ተቀምጧል። የሚተኙትም ደግሞ ያው እዚህ ላይ ካርቶን በማንጠፍ እንደዚህ እንድታርገው ሰርተው እየተኙ ነበር ያሉት። አሁን እንግዲህ እነዚህ ወጣቶች እዚህ ሲሚንቶ ላይ ሲተኙ ከቀን ወደ ቀን ሲረማመድ ይሄ ቅዝቃዜ በሽታ ይታመሙብናል ሙተዓሊሞቻችን ደረሶቻችን በማለት አላህ ሰፋ ያለ ጀዛ ትልቅ ምንዳቸውን አላህ ይስጣቸው እንጂ በራሳቸው ተነሳሽነት በራሳቸው አዛኝነትና በራሳቸው ፍቃደኝነት የተወሰነ ምንጣፍ እና ፍራሽ እናደርጋለን ብለው ተነሱ ማለት ነው። ማሻአላህ ያቅማቸውን አደረጉ። ግን አሁን በቂ አይደለም። ምክንያቱም አሁን እለቱን ያለነው ሙተዓሊሞች ያሉት ደረሶች 65 ናቸው ያሉት። ግን አሁን ወደ ሰርፍና ወደ ነህው ወደ 20 ምናምኖች ይሄዳሉ 22 ወይ እንደዛ አካባቢ ወደ ነህውና ወደ ሰርፍ እንደገና ደግሞ አንድ ሁለት ጊዜ ደግሞ ወደ ተፍሲር ይሄዳሉ ማለት ነው። እዚህ የሚቀሩት ያኔ ወደ 40 ምናምን ይሆናሉ።
እዚህ የሚቀሩት እንዲያው በቀጣይነት ያሉት እንግዲህ የደረሰ ነገር ሌላም ሊጨመር ይችላል፣ እነዚህም ሊቀነስም ይችላል አይታወቅም። እና አሁን እነሱ ያደረጉት አስተዋጽኦ ያቅማቸውን ሞከሩ፣ ግን ለሁሉም ሙተዓሊሞች የማያዳርስ በመሆኑ ምክንያት አሁን ያመጡትም አገልግሎት ላይ ገና አልዋለም ማለት ነው። ምክንያቱም ለአንደኛው ተሰጥቶ ለአንደኛው እንዴት ሳይደረግለት ይቀራል በማለት አቁመዋል። እንግዲህ አሁን ኸይር ፈላጊዎች ዲንን ለዲን አስተዋጽኦ የሚያደርግ ወንድምና እህት ሁሉ ያለበት አስተዋጽኦ ያድርግልን፣ ያግዘን በዚህ ኸይር ነገር በዚህ መልካም ነገር ገናኛ አላማችን ረጅም ነው ብለዋል። አላህ ይርዳቸው፣ አላህ ያግዛቸው እና በዚህ መልካም ነገር እንግዲህ በመልካም ነገር ላይ የተባበረ ሁሉ ያው በመልካም ነገር ላይ ነው ኢንሻአላህ። እነዚህ ሙተዓሊሞች ወረተቱል አንቢያ የነብያቶች ወራሽ ለመሆንና ዲኑን ተቀብለው ለኡማው አገልጋይ ለመሆን ለትውልድ አስተማሪ እንዲሆኑ ነው ተስፋቸውም ተስፋችንም ይሄ ነው ኢንሻአላህ። ግን እዛ ለመድረስ